ሰላም ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬ ደግሞ በኬሚስትሪ ተርድ ራውንድ 2018 ኢንትራንስ ኤግዛም ተገናኝተናል ማለት ነው። እንግዲህ ቀጣይ በሚኖሩን ፓርቶች ደግሞ ኬሚስትሪ ፊዚክስ ባዮሎጂ እና ከዚህ የቀጠለው ፓርት የሰርድ ራውንድ ጥያቄዎችን ይዘን የምንመጣ ይሆናል ማለት ነው። ስለዚህ እስከዛ ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እያበረታታችሁን እንድትጠብቁ እያልን ቀጥታ ወደ ጥያቄዎቹ እንገባለን ማለት ነው። So, question number 1, which of the following is an alkane with 9 carbon atoms? A C9H80, B C9H20, C C9H22, D C9H16. So እንግዲህ ይሄኛውን ቅድሚያ ላይ እንደነገርኳችሁ ተርድ ራውንድ ኬሚስትሪ ላይ የተጠየቀ ጥያቄ ነው ማለት ነው። ሶ ይሄን ነገር ለመመለስ ምንድነው ማወቅ የሚጠበቅብን የአልኬኖችን ጀነራል ፎርሙላ ነው ማለት ነው። እሱ ደግሞ እንዴት ነው እንደምታውቁት CnH2n ፕላስ 2 ነው ማለት ነው። እንግዲህ እዚህ ጋር እንደምታውቁት ኤን ምንን ነው የሚወክለው? የካርበን ነምበሮችን ነው ማለት ነው የሚወክለው። አሁን እዚህ ጋር with 9 carbons ተብለናል ማለት ነው። ሶ ዳይሬክትሊ just substitute በማድረግ ብቻ ማግኘት የምንችለው ጥያቄ ነው ማለት ነው። ሶ ኤን 9 ተሰጥቶናል። C9H2 ኢንቱ በኤን ፋንታውንም 9ን እናስገባለን ፕላስ 2 ሶ ይሄ ስንት ይሰጠናል? C9H 2 ሲባዛ 9 18 ሲደመር 2 20 ማለት ነው which is B ላይ ያለው ይሆናል ማለት ነው። እዚህ ጋር አልኬን እያለን ስለሆነ ነው ማለት ነው። አልኬን ቢል ኖሮ ዲ ላይ ያለው or I mean A ላይ ያለው ትክክለኛ መልስ ይሆን ነበር ማለት ነው። ደግሞ አልካይን ቢሆን ኖሮ ዲ ላይ ያለው ትክክለኛ መልስ ይሆን ነበር ማለት ነው። ስለዚህ አሁን እዚህ ጋር አልኬን ስለተባለን B is the correct answer for this question ማለት ነው። So, question number 2, which of the following is the first step in the preparation of cement? A. Calcination, B. Formation of calcium aluminate and silicates, C. Elimination of moisture, D. Pulping. So, the first step in the preparation of cement. እንግዲህ ሴመንት እንደምታውቁት ማኑፋክቸሪንግ ፕሮሰሱ ላይ ብዙ ስቴፕ ይኖሩታል ማለት ነው which is upper part of the kiln, middle part of the kiln and lower part of the kiln የሚባል እንግዲህ ኢንዱስትሪያል ኬሚስትሪ ግሬድ 12 ዩኒት 3 ላይ ተምራችኋል ማለት ነው። so the first step will be the calcination process. መጀመሪያ ካልሲኔሽን ይሆናል ማለት ነው የማኑፋክቸሪንግ ፕሮሰስ ኦፍ ሴሜንት ላይ ማለት ነው which is ይሄ ላይምስቶን or chalk or alumina and silica bearing materials እንደውም ካስታወሳችሁ በ1450 ዲግሪ ሴልሺየስ ላይ ሂት የምናደርገው ፕሮሰስ ያ ፕሮሰስ ምን ይባላል? ካልሲኔሽን ይባላል ማለት ነው። እንግዲህ መጽሐፋችሁ ላይ ሪፈር ማድረግ ትችላላችሁ ማለት ነው። ቢ ላይ ለምን አይሆንም ብለን ስናይ it says the formation of calcium aluminate and silicates. Dear students, ይሄኛው ስቴፕ in the lower end of the kiln ላይ ፎርም የሚደረግ ነገር ነው እንጂ the first step አይደለም ማለት ነው። eliminate ሊደረግ ይችላል። the C elimination of moisture ይሄኛው ደግሞ on the upper part of the kiln ላይ የሚካሄድ ፕሮሰስ ነው። ለዛ ምክንያት ኢሊሚኔት ይደረጋል ማለት ነው። ዲ ፐልፒንግ ነው የሚለው። ፐልፒንግ ደግሞ ጭራሽ አንሪሌትድ ቢካዝ ፐልፒንግ የምንጠቀመው ማኑፋክቸር ኦፍ ፔፐር ላይ ስለሆነ ማለት ነው። ሶ ፎር ዲስ ኩዌስችን the correct answer will be A. So ጥያቄ ቁጥር 3 ላይ ደግሞ ስንሄድ fats and oils are blank space ብሎናል። A. Triesters of glycerol, B. Organic acid, C. Alcohol, D. Bases. እንግዲህ እንደምታውቁት ፋትስ ኤንድ አልኮልስ ምንድን ናቸው? ትራይስተርስ ኦፍ ግላይሴሮል እንግዲህ 11ኛ ክላስ ኦርጋኒክ
ኬሚስትሪ ላይ ክላሳችሁ ላይ እንደተማራችሁት ፋት ኤንድ ኦይልስ አንድ ግላይሴሮል እና 3 ፋቲ አሲዶች አንድ ላይ በመምጣት ፎርም የሚያደርጉት ሞለኪል ወይ ደግሞ ኮምፓውንድ ነው ማለት ነው ፋት ኤንድ ኦይልስ። ይሄኛው ኔማቸው ደግሞ ትራይ ኤስተርስ ኦፍ glycerol ይባላል ማለት ነው። the correct answer will be a inorganic acid, alcohol, base የሚለው totally are related ስለሆነ eliminate ሊደረግ ይችላል ማለት ነው ከምርጫችን ውስጥ። so question number 4 the rate of diffusion of an unknown gas is 31.5 milliliter per minute while the rate of diffusion of oxygen is 30.5 milliliter per minute. Which of the following is the molecular mass of the unknown gas? A. Carbon monoxide, B. Carbon dioxide, C. Nitrogen dioxide, D. Methane. So እዚህ ጋር አሁን ምንድን ነው ግሬድ 11 ዩኒት 3 ላይ እንደተማራችሁ the Grams law of diffusion ይባላል። ይሄ ለው ይሄን ጥያቄ የምንሰራበት ማለት ነው። ምንድነው ያለው ግራምስ አንድ ሞለኪል or ደግሞ አንድ ጋዝ ዲፊዝ የሚያደርግበት ሬት is inversely proportional with their molecular mass ወይ ደግሞ it's inversely proportional with their density ብሎ ነበር ማለት ነው። ምንድነው ሚኒንጉ የሆነ ኮምፓውንድ በጣም ሞለኪውለር ማሱ ትልቅ ከሆነ ሬት ኦፍ ዲፊዥኑ ይቀንሳል ማለት ነው። ወይ ደግሞ ዴንሲቲው በጣም ዴንስ ከሆነ ዲፊዝ ለማድረግ ብዙም አመቺ ስላልሆነ ሬቱ ስቲል ይቀንሳል ማለት ነው። ይሄ ይሄኛውን ፋክት ነው ማለት ነው የሚነግረን እዚህ ጋር። በሱ ሎ መሰረት ትልቅ ሞለኪውለር ማስ አለው ማለት it's going to be ትንሽ rate of flow ይኖረዋል ማለት ነው which is ትልቅ rate of diffusion ካለው ሞለኪውለር ማሱ ምንድነው መሆን ያለበት ትንሽ ነው መሆን ያለበት። ስለዚህ አሁን እኔ እዚህ ጋር የሱን ፎርሙላ ተጠቅማችሁ እንድትሰሩ ብዙም ሰጀስት አላረጋችሁም because ትንሽ ታይም ኮንሱሚንግ እና ለካልኩሌሽንም ብዙም አመቺ ስላልሆነ ማለት ነው። ኢንስቴድ ምንድነው እንግዲህ እዚህ ጋር እንደምታዩት ሬት ኦፍ diffusion of oxygen ስንት ነው 30.5 ሚሊሊትር የአናውን ጋስ ውስጥ 31 ነው ማለት ነው። እንግዲህ መጀመሪያ ከሱ ሎው ላይ የሆነ ነገር ደምድመናል። ትልቅ ሞለኪውለር ማስ አለው ማለት ሬቱ ምንድነው የሚሆነው ትንሽ ነው ማለት ነው የሚሆነው። አሁን እዚህ ጋር የኦክሲጅን ነው የአናውን ነው ጋስ ኦፍ ሬት ኦፍ ዲፊዥን ነው የመጣው በእርግጠኝነት የአናው ነው። ስለዚህ ከኦክሲጅን አንፃር ትንሽ ሞለኪውላር ማስ ኤክስፔክት እናደርጋለን የመጀመሪያው ማለት ነው። ደግሞ በጣም ተቀራራቢ መሆን አለባቸው ምክንያቱም ሬት ኦፍ ዲፊዥናቸው ኦልሞስት the same ነው በሚባል ደረጃ በጣም ተመሳሳይነት አለው ማለት ነው ቁጥሩ። አሁን በሱ ከሄድን መጀመሪያ ዲ ላይ ያለውን ልናወጣው እንችላለን። ለምን ካላችሁኝ ሞለኪውለር ማስ ኦፍ ሚቴን ስንት ነው 44 ግራም ፐር ሞል ነው። የኦክሲጅንን ከሰራችሁ ደግሞ 32 ግራም ፐር ሞል ነው። በጣም የተራራቀ ነው ማለት ነው። ስለዚህ ዲ completely I'm sorry እዚህ ጋር የሚቴን ሳይሆን የካርቦን ዳይኦክሳይድ ነው 44 የካርቦን ዳይኦክሳይድ completely ሪሙቭ ሊደረግ ይችላል ማለት ነው ከዚህ ምርጫ ውስጥ። ለምን 44 ነው የኦክሲጅን ደግሞ 32 ነው። እንዲህ በጣም ልዩነት ዲፈረንስ ካላቸው ደግሞ በዚህ ደረጃ ሬት ኦፍ ዲፊዥናቸው ደሴም መሆን አይችልም ማለት ነው። ስለዚህ ይሄ እናጠፋ ነው። የሚቴንንም ኢንዳይሬክትሊ ልናጠፋ እንችላለን። ለምን ካላችሁኝ ሚቴን እንትኑ ሞለኪውለር ማሱ 16 ግራም ፐር ሞል ነው። 16 ግራም ፐር ሞል ኦልሞስት ኦክሲጅን የሱ እጥፍ ነው ማለት ነው። ስለዚህ ይሄኛው ምንድነው ሊጠፋ ይችላል ማለት ነው በጣም ጋፕ ዲፈረንስ ስላለ። ግን እስቲ የኤን እና የቢን እንየው ማለት ነው። የካርቦን የናይትሮጅን ዳይኦክሳይድን ሞለኪውለር ማስ ካየን አራውንድ 30 ማለት ነው which is ናይትሮጅን 14 ነው ኦክሲጅን ደግሞ 16 ስለሆነ
ይሆናል ማለት ነው። የናይትሮጂን ሞኖክሳይድ ደግሞ ካየን ሃይድሮጂን ኦር አይ ሚን ካርቦን ዳይኦክሳይድ ካርበን 12 ነው፣ ኦክሲጅን 16 ነው። ኢትስ አራውንድ 28 ማለት ነው። ይሄ 30 ነው፣ ይሄ 28 ነው። ስቲል ለዚህ ለኦክሲጅን በጣም የሚቀርበው ማን ነው ማለት ነው? ናይትሮጂን ዳይኦክሳይድ ነው ማለት ነው። ናይትሮጂን ዳይኦክሳይድ። ሶ ፎር ዲስ ኩዌስችን ኤ will be the correct answer። በጣም ምክንያቱም ሁለት ሪዝኒንግን አቅርበናል። መጀመሪያ ሬት ኦፍ ኢፊዥናቸው በጣም ተመሳሳይ ነው። ከሱም ቀጥሎ ሞለኪውለር ማሳቸውም በጣም ይቃረባል ማለት ነው። ከፈለጋችሁ እናንተ ካልኩሌሽኑንም መስራት ትችላላችሁ። እንዴት አድርጋችሁ ነው? ሬት ኦፍ አናውን ኦቨር ሬት ኦፍ ኦክሲጅን is equals to under square root of molecular mass of oxygen over molecular mass of unknown gas አድርጋችሁ ማለት ነው። ስለዚህ ይሄኛው ተሰጥቶናል፣ ይሄኛውም ጊቭን ተሰጥቶናል። ይሄኛውን ቦት ሳይድ ስኩዌር ብታደርጉት እዚህ ጋር ያለችዋን ለብቻ ማስቀረት ትችላላችሁ ማለት ነው። ሶ በዛም ከሰራችሁ ዞሮ መልሱ ይመጣላችሁ ኤ ናይትሮጂን ሞኖክሳይድ ነው ማለት ነው። ሶ the correct answer will be ኤ ማለት ነው። በሁለቱም መንገድ ሰርታችሁ ቼክ ማድረግ ትችላላችሁ። ሶ question number 5, which of the following base is a weak base? A lithium hydroxide, B magnesium hydroxide, C sodium hydroxide, D barium hydroxide። ሶ ተማሪዎች አንድ ነገር እናውቃለን ስለ ቤዞች ላይ ማለት ነው። ሶ ምንድነው ያ ፋክት as we go across or as we go down a group የቤዞች ጥንካሬ እየጨመረ ይመጣል። which means ምን ማለት ነው? አሁን ለምሳሌ ፔሪድ ዋን ላይ ሃይድሮጂን፣ ሊቲየም፣ ሶዲየም እያለን የግሩፕ ዋን ወደታች በምንሄድበት ሰዓት ሞር ስትሮንግ የሆነ ቤዝን እናገኛለን ማለት ነው። ለምሳሌ አሁን ከሊቲየም ሶዲየም በጣም ስትሮንግ ቤዝ ነው ማለት ነው። as we go across the period ደግሞ ይቀንሳል። ለምሳሌ እዚህ ጋር ሊቲየም ብለን እንደዚህ በፔሪድ ደግሞ በምንሄድበት ሰዓት እየቀነሰ ነው ማለት ነው የሚሄደው። ሶ ከሱ ፋክት ተነስተን አሁን ምን መደምደም እንችላለን? አሁን ኦልሞስት ግሩፕ ዋን የሆኑትን አሁን ግሩፕ ዋን እና ግሩፕ ተሰጥቶናል። እንዳልኳቸው ግሩፕ ዋን ላይ ያሉት ጀነራሊ ስትሮንግ ናቸው። አሁን ግሩፕ ቱ ላይ ያሉትን እናወዳደር ማለት ነው። የቀደሙን ፋክት ተጠቅመን ማናማ ማግኒዚየምን እና ባሪየምን እናወዳደር ማለት ነው። አሁን ማግኒዚየም ከላይ ነው ያለው ግሩፕ ቱ ላይ ካያችሁ፣ ባሪየም ደግሞ ከሱ በታች ነው ማለት ነው ያለው። ከሱ ወደታች ደግሞ ካለ በታች በኩል ካለ ስትሮንግ ነው ብያቸዋለሁ። ሶ ባሪየም ሃይድሮክሳይድ ምን ሊሆን ነው ማለት ነው? ስትሮንግ ቤዝ ይሆናል ማለት ነው። ሶ ለዚህ ኩዌስችን ሞር ሪላቲቭሊ ዊክ የሆነ ቤዝ ማን ነው ማለት ነው? ማግኒዚየም ሃይድሮክሳይድ ነው። ማግኒዚየም ሃይድሮክሳይድ ነው ማለት ነው። ስለዚህ ቢ ትክክለኛ መልስ ይሆናል ማለት ነው ለዚህ ጥያቄ። ሶ question number 6, what is the bond order of oxygen plus አለበት ማለት ነው። እንግዲህ ቦንድ ኦርደርን ስንሰራ መጀመሪያ ቶታል ነምበር ኦፍ ኤሌክትሮንስን መዘርዘር አለብን ማለት ነው። እንግዲህ ቶታል ነምበር ኦፍ ኦክሲጅን ላይ ያለን ቶታል ነምበር ኦፍ ኤሌክትሮንስ 16 ነው ማለት ነው። ግን እዚህ ጋር ተማሪዎች ፕላስ ምልክት አለ። ፕላስ ነው ማለት ደግሞ አንድ ኤሌክትሮንን ምን አድርገቷል? ሉዝ አድርገቷል ማለት ነው። -1 ማድረግ አለብን። ሶ ስንት ነው ማለት ነው የሚሆነው? ቶታል ነምበር ኦፍ ኤሌክትሮንሱ 15 ኤሌክትሮንስ ይኖረናል። ሶ አሁን ደግሞ የሆነ ፋክት እናውቃለን። የሆነ ቲፕ ልስጣችሁ እዚህ ጋር። አሁን ቦንድ ኦርደር ኦፍ ናይትሮጅን ስንት ነው? 3 እንደሆነ እናውቃለን። ናይትሮጅን ደግሞ 14 ቶታል ነምበር ኦፍ ኤሌክትሮንስ አሉታ። አሁን ከናይትሮጅን ወደታች እየሄድን 15 ካልን 2.5 16 ካልን 2 እያለ ወደታች ይወርዳል ማለት ነው። እንግዲህ ሚኒንጉ ምንድነው? ቦንድ ኦርደሩ ለምሳሌ የናይትሮጅን 3 ነው ማለት ትሪፕል ቦንድ ኦር ደግሞ 3 ቦንዶችን መፍጠር ይችላል ማለት ነው። ስለዚህ አሁን 15 ሲሆን ደግሞ ስንት ነው ማለት ነው ቦንድ ኦርደሩ የሚመጣው?
2.5 ምርጫችን ላይ ስንተኛ ላይ ያለው ቢ ላይ አለ ማለት ነው። so the correct answer for this question is gonna be B ማለት ነው። so ለስድስተኛ ጥያቄ እንዲህ እንመልሳለን ማለት ነው። question number 7 what's the oxidation number of iron in iron cyanide? so አሁን እዚህ ጋር ኦክሲዴሽን ነምበሩን ከመለየታችን በፊት ይሄ ኮምፓውንድ ኒውትራል ነው ኦር ኖት የሚለውን አይዴንቲፋይ ማድረግ አለብን። እንግዲህ እዚህ ጋር እንደምናየው ምንም አናይንም ካታይንም አናገኝም፣ ሹርሊ ኒውትራል ነው ማለት ነው። የሆነ ደግሞ ሩል ኦፍ ኦክሲዴሽን ነምበርስ አሳይን ስናደርግ ኒውትራል ከሆነ የሰማች ኦክሲዴሽን ነምበር ሰም ኢዝ ዜሮ የሚባል ለው ተምረናል ማለት ነው። ስለዚህ አሁን በሱ ሩል እንሰራዋለን ማለት ነው። አይረን ሳያናይድ። ስለዚህ የአይረን እስቲ ፕላስ ኤክስ ጀስት ኤክስን በለው። የዚህ ደግሞ እንግዲህ የዚህኛው ሞለኪውል ኦቨርኦል ቻርጁ ስንት ነው? -1 ነው ማለት ነው። ሁለት ስላለ ሁለት -2 ነው ማለት ኮንትሪቢዩት የሚያደርጉት ወደ ላይ። ሶ አሁን እዚህ ጋር አይረን ስር ምንም የለንም፣ ጀስት ኤክስ እንላለን ማለት ነው። ሲደመር ይሄኛው ስንት ነው? 2 ታይምስ አንዱ -1 ነው ኮንትሪቢዩት የሚያደርገው ብያቸዋለሁ። ሰሙ ስንት ነው መሆን ያለበት? 0። ሶ ፕላስ ኤክስ -2 ኢዝ 0። ስለዚህ ይሄኛውን ሶልቭ ስናደርገው ቱ ወደዚህ ስናሻግር ኤክስ ስንት ነው ማለት ነው የሚሆነው? 2 ነው ማለት ነው የሚሆነው። ኤክስ ኢዝ ፕላስ 2 ይሆናል ማለት ነው። ሶ ትክክለኛ መልሳችን ምን ይሆናል? ኤ ፕላስ 2 ይሆናል ማለት ነው። ሶ question number 8 which of the following is the correct method of preparation of an ether? A. Oxidation of a primary alcohol. B. Oxidation of a secondary alcohol. C. Hydrolysis of an alcohol. D. Dehydration of an alcohol. So አሁን እንግዲህ ኢተር ፕሪፔር የምናደርግበት ወይ በጣም ፌመስ የሆነው ወይ ምንድነው ማለት ነው? ዲሃይድሬሽን ኦፍ አልኮል። እንግዲህ አሁን እዚህ ጋር ብዙዎቻችሁ ምን ልታስቡ ትችላላችሁ? ዲሃይድሬሽን ኦፍ አልኮል እኮ ኢቲንን ነው የሚሰጠው ልትሉ ትችላላችሁ። ኦር ደግሞ አልኪን የሚባለው ጀነራሊ ማለት ነው። ይሄ ነገር ምንድነው የሚወስነው? ቴምፕሬቸር እዚህ ጋር በጣም ይወስናል ማለት ነው። ምንድነው አሁን በ140 ዲግሪ ሴልሺየስ ላይ ኢን ስትሮንግ ዲሃይድሬቲንግ ኤጀንት ላይክ ለምሳሌ ሳልፈሪክ አሲድ በጣም ስትሮንግ ዲሃይድሬቲንግ ኤጀንት እንደሆነ እናውቃለን። በሱ ሂት ካረገን ይሄን ሃይድሮላይሲስ ሪያክሽን ካካሄድን ሹርሊ ማንን ይሰጠናል ማለት ነው? ኢተርን። ከዚህ ውጪ ደግሞ ቴምፕሬቸሩ ቫሪ ያደርጋል። በሌላኛው ቴምፕሬቸር ደግሞ ከተጠቀምን ማንን ነው ማለት ነው የምናገኘው? አልኪንን ነው ማለት ነው የምናገኘው። ግን አሁን እዚህ ጋር ጀነራሊ ቴምፕሬቸር ሜንሽን አልተደረገም። ሶ ዲሃይድሬሽን ኦፍ አልኮል ትክክለኛ መልሳችን ይሆናል ማለት ነው ለዚህኛው ጥያቄ። ሶ question number 9 which branch of chemistry deals with the production, transfers, reactions, effects and fate of chemical species? A. Environmental chemistry. B. Organic chemistry. B. Inorganic chemistry. C. Organic chemistry and D. Analytical chemistry. እንግዲህ አሁን እዚህ ጋር መጽሐፋችን ላይ ምንድነው የሚለው? the branch of chemistry ከፕሮዳክሽን፣ ከትራንስፖርት፣ ከሪያክሽን ኦፍ ኬሚካል ስፒሺስ ጋር ዳይሬክትሊ የሚያያዘው የኬሚስትሪ ፊልድ ማን ነው ማለት ነው? ኢንቫይሮንመንታል ኬሚስትሪ ነው ማለት ነው። ሶ እዚህ ጋር ቢ ኢንኦርጋኒክ ኬሚስትሪ ይለናል። ኢንኦርጋኒክ ኬሚስትሪ የሚያጠናው ስለ አሲድ፣ ቤዝ፣ ሳልት ምናምን ነው ማለት ነው። ስለዚህ ይሄኛው ኢሊሚኔት ሊደረግ ይችላል። ኦርጋኒክ ኬሚስትሪ ደግሞ የሚያጠናው ስለምንድን ነው? ስለ ካርበን እና ሃይድሮጂንን አንድ ላይ ስለያዙት ኦር ደግሞ ሲኤች ቦንድ ላላቸው ኮምፓውንዶች ስለነሱ ነው ማለት ነው የሚያጠናው። ይሄ ሊጠፋ ይችላል። አናሊቲካል ኬሚስትሪ አር ሪሌትድ ማለት ነው፣ ሊጠፋ ይችላል። ሶ ለዚህኛው ጥያቄ ትክክለኛ መልሳችን ኤ ኢንቫይሮንመንታል ኬሚስትሪ ይሆናል ማለት ነው።
So question number 10. A student, I'm sorry, here we go. A grading student tests a certain chemical and finds that it has a sour taste. Which of the compound is it? A acid, B base, C salt, D alcohol። አሁን ምንድነው የሚለው የአስረኛ ክፍል ተማሪ የሆነን ኬሚካል ቴስት አደረገና ቴስት ሲያደርገው ምን አይነት ጣዕም አየበት? ሶር ማለት የሚመር ማለት ነው። ሌላ ሚኒንግ የለውም። ሶ ኮምፓውንዱ የትኛው ነው ነው የሚለን። ይሄኛው እንግዲህ በጣም ቤዚክ ሁሉም ሰው በቀላሉ ሊመልሰው የሚችለው አይነት ጥያቄ ነው ማለት ነው። ትክክለኛው መልስ ምን ይሆናል ማለት ነው? አሲድ። ምክንያቱም ሁላችንም እናውቃለን አሲድ እንደሚመር። ለምሳሌ ሎሚ ምናምን፣ ብርቱካን ኤግዛምፕልስ ኦፍ አሲድ ኢን ሎወር ግሬድ ራሱ ኢቨን የተማርናቸው ነገሮች ስለሆኑ ማለት ነው። ሶ ለዚህኛው ጥያቄ አሲድ will be the correct answer። እንግዲህ ተማሪዎቻችን ቪዲዮ እንዳይረዝም በማሰብ ከፋፍለን ልናመጣላችሁ አስበናል ማለት ነው። ሶ በቀጣይ ቪዲዮ ከ11 እስከ ሜቢ እስከ 40 እስከ 50 ያሉትን በፓርት 3 ደግሞ ሙሉ ለሙሉ ልንጨርስ አስበናል ማለት ነው። ሶ ላይክ፣ ሼር፣ ሰብስክራይብ ደግሞ እያደረጋችሁ ቀጣዩን ፓርት እንድትጠብቁ እያልኩኝ እሰናበታችኋለሁ ማለት ነው። ጉድባይ